ጅቡቲን ከኢትዮጵያ ታሪካዊ ጠላት ግብጽ መንጋጋ መንጭቆ የሚያወጣ የደሱ ኮሪደር ስምምነት ተፈረመ። ቀለም ትንታኔ ይዞበታል። በኤርትራና ኢትዮጵያ መካከል አይቀሬ እየመሰለ የመጣው ጦርነት ለኢትዮጵያ ሁለት ወሳኝ ውጤቶችን ያወርታል እየተባለ ነው። ይህንንም በስፋት እንመለከተዋለን። የምስራቅ አፍሪካ ቀጠና በጂኦፖለቲካዊ ውጥረት ባለበት አንደኛው የውጥረቱ አካል ነገ አዲስ አበባ ይገባሉ። በቀለም ዳሰሳ የምናጋራችሁ ይሆናል። ጤና ይስጥልን እንደምናላችሁ የተወደዳችሁ የቀለም ቤተሰቦች፣ ለዛሬ መራረጥናቸውን ርዕሰ ጉዳዮች በስፋት ይዘን ቀርበናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮም ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። አሁን ወደ ዝርዝር ትንታኔዎቹ አልፋለሁ። ጅቡቲን ከኢትዮጵያ ታሪካዊ ጠላት ግብጽ መንጋጋ መንጭቆ የሚያወጣው የደሱ ኮሪደር ስምምነት ተፈረመ። ኢትዮጵያን ከበባ ውስጥ ለማስገባት እንቅልፍ ያጣችው ግብጽ በጅቡቲ በኩል የነበራት ሴራ ተበጠሰ። የዘላለም ህልሟ ኢትዮጵያን መጉዳት ያደረገችው ግብጽ ጅቡቲን ከኢትዮጵያ ለመነጠል ያላደረገችው ጥረት አልነበረም። ጅቡቲ ከኢትዮጵያ የኤሌክትሪክ ኃይል እንዳትገዛ ለማድረግ የፀሐይ ኃይል ማመንጫ ግንባታ ጀምራለች። ኢትዮጵያን በወደብ ክራይና የተጓተተ አገልግሎት እንድታማረር በርካታ ሴራዎችን ከጅቡቲ ጋር ወንጉናለች። አስፈላጊ ከሆነም ከኢትዮጵያ የወደብ ኪራይ የምታገኘውን ገቢ ለጅቡቲ በእርዳታ መልኩ ለማቅረብ እንደምትችል ስትወተውት ኖራለች። በእርግጥ ኢትዮጵያ ለጅቡቲ ተጨማሪ ሀገር እንጂ ጎረቤቷና የወደብ ኪራይ ደንበኛ ብቻ አይደለችም። ኢትዮጵያ ለጅቡቲ የንጹህ መጠጥ ውሃ ታቀርባለች። ግብጽ ይህንን ማድረግ ፈጽሞ አትችልም። የጅቡቲ ዜጎች በሙቀት ወራት ወደ ድሬዳዋና አዲስ አበባ መጥተው እንዲያሳልፉ ኢትዮጵያ ቪዛ አትጠይቅም። ግብጽ ግን ለጅቡቲ ቀርቶ ለጎረቤት ጋዛውያንም በጦርነት ወቅት ገብተው እንዲጠለሉ አልፈቀደችም። የሆነ ሆኖ ጅቡቲ ከኢትዮጵያ ጋር ያላትን ግንኙነት የበለጠ የምትፈልግበትና ተጠቃሚ የምትሆንበት አዲስ ስምምነት ትናንት ተፈርመዋል። ስምምነቱ በእንግሊዝኛ ምህጻረ ቃሉ ደሱ የሚባለውን ተቋም የሚመለከት ነው። የተፈረመው ስምምነትም የደሱ ኮሪደር የአስተዳደር ባለስልጣን ስምምነት ይባላል። ደሱ ጅቡቲ፣ ኢትዮጵያ፣ ደቡብ ሱዳንና ዩጋንዳ በጋራ የሚያስተሳስር የመንገድና ባቡር መሰረተ ልማትን የሚያስተዳድር ነው። ደቡብ ሱዳንና ዩጋንዳ የባህር በር የሌላቸው ሀገራት ናቸው። ከኢትዮጵያ የገቢና የወጭ ንግድ ከፍተኛ ገቢ የምታገኘው ጅቡቲ ታዲያ በደሱ ኮሪደር አማካኝነት ደቡብ ሱዳንና ዩጋንዳ ገቢና ወጭ ንግድ ስትደምርበት ከወደብ ኪራይ የምታገኘው ገቢ በከፍተኛ ደረጃ ያድጋል። ይህም የግብፅን ከንቱ ድለላ ውሃ ያስፈላና ጅቡቲን ከግብፅ ተጽዕኖ ነፃ የሚያወጣ አዲስ ጥምረት ነው። የደሱ ኮሪደር ጣጣ ጅቡቲን ከግብፅ በመነጠልም አያበቃም። የአባይ ተፋሰስ አካል የሆኑትን ደቡብ ሱዳንና ዩጋንዳንም የኢትዮጵያ ስትራቴጂካዊ አጋር ያደርጋል እንጂ ኮሪደሩ እየተጠናከረ ከሄደ በደቡብ ሱዳን አልፎ ማዕከላዊ አፍሪካ ሪፐብሊክንም የደሱ አካል የማድረግ አቅም አለው። ማዕከላዊ አፍሪካን መሳብ ከተቻለ ደግሞ የባህር በር የሌላት ቻድም በቀላሉ የዚህ ትስስር አካል ትሆናለች። ዲሞክራቲክ ሪፐብሊክ ኮንጎም በደቡብ ሱዳን ወይም በዩጋንዳ በኩል ወደ ደሱ ኮሪደር የሚተሳሰርበት እድል ሰፊ ነው። ይህ ዘርፈ ብዙ የኢኮኖሚ ትስስር የሚፈጥር ኮሪደር ግብጽ ኢትዮጵያን ከጅቡቲ ለመነጠል የጀመረችውን ሴራ ብቻ ሳይሆን አጠቃላይ የምስራቅና መካከለኛው አፍሪካ ትስስርን የሚያጎለብት እንደሆነ ተንታኞች እየተናገሩ ነው። በጉዳዩ ላይ ከግብጽ ሚዲያዎች በኩል እስካሁን የተባለ ነገር የለም። ኢትዮጵያ የባህር በር ጥያቄዋ ምላሽ ቢያገኝ እንኳ የደሱ ኮሪደር ተፈላጊነት የሚቀንስ አይደለም። ምክንያቱም የትብብሩ አባል ሀገራትና በቀጣይ አባል ሊሆኑ የሚችሉ ሀገራት አቅም በቀላሉ አዳጊ ስለሆነ የጅቡቲን ወደብ ተፈላጊነት አይቀንሰውምና። ኢትዮጵያ በአሰብ በኩል የባህር በር ስታገኝ ደግሞ የኔትወርክ አቅሙ የበለጠ ይጠናከራል። የአሰብ፣ ጅቡቲ፣ በርበራና ሞቃዲሾ ወደቦች በባቡር መስመር ሲገናኙ ደግሞ የእነዚህን ሀገራት የመሰረተ ልማት ትስስር የበለጠ ያሳድጉታል ተብሎ ይጠበቃል። ወደ ሌላኛው ትንታኔያችን አለፍን። በኢትዮጵያና ኤርትራ መካከል አይቀሬ እየመሰለ የመጣው ጦርነት ለኢትዮጵያ ሁለት ወሳኝ ውጤቶች ይኖሩታል እየተባለ ነው። ለዓመታት በቅራኔ ውስጥ የነበሩት ኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ሰላማዊ ግንኙነት ጀምረው ነበር። ጠቅላይ ሚኒስትር አብይ በቀጥታ አስመራ ድረስ ሄደው ሰላም ይሻለናል በማለታቸውና በኤርትራ ላይ ተጥለው የነበሩ ማዕቀቦች እንዲነሱ በማድረጋቸው በኤርትራና ኢትዮጵያ መካከል ከፍተኛ የደስታ ስሜት ፈጥሮ ነበር። ጠቅላይ ሚኒስትር አብይ አህመድ በዚህ ጥረታቸው የሰላም ኖቤል ሽልማት ማሸነፋቸውም ይታወሳል። ይሁን እንጂ የሁለቱ ሀገራት ግንኙነት ወደ ቀደመ የኩርፊያ ዘመኑ የተመለሰው ወዲያው ነበር። የኢትዮጵያና ኤርትራ ግንኙነት በመሻሻሉ የአየርና የየብስ ትራንስፖርት ክፍት በመደረጉ በርካታ ኤርትራውያን ወደ ኢትዮጵያ መጉረፍ ጀመሩ። ይሁን እንጂ የኤርትራውያን ወጣቶች ወደ ኢትዮጵያ ደርሶ መመለስ ለኢሳያስ መንግስት ስጋት ፈጠረ። ወጣቶች የዲሞክራሲ ጭላንጭል ከኢትዮጵያ አይተው መመለሳቸው መሰል ብልጭታን በሀገራቸው እንዲፈልጉ ማድረጉን የዕድሜ ልክ ፕሬዝዳንቱ አልወደዱትም።
በወያኔና በፌዴራል መንግስቱ መካከል ተፈጥሮ የነበረው ግጭት በሰላም ስምምነት መቋጨትም ለኤርትራ መንግስት ሌላ የሚያበሳጭ ክስተት ሆነ። የበረሃ ጓዶች የነበሩት ሻዕቢያና ወያኔ በልጅነታቸው ምን እንደተበዳደሉ ባይታወቅም በእጅጉ የሚጠላሉና ለበቀል የሚፈላለጉ ናቸው። በዚህ ምክንያት እየተጠናቀቀ በነበረው ጦርነት የወያኔን በርቅ መትረፍ ኢሳያስ አልወደዱትም። ለዚህ ይመስላል በፍጥነት ወደ ወላጅ እናታቸው ግብጽ በመሄድ በኢትዮጵያ ላይ አዲስ ሴራ ሸረቡ። ወያኔንም ሻዕቢያንም ኢትዮጵያን ለማፍረስ የፈጠረቻቸው ግብጽ ሁለቱን የእንጀራ ልጆቿን በሚስጥር አስማምታ በኢትዮጵያ ላይ እንዲነሱ ስምሪት ሰጠች። ይህንን አዲስ ተልዕኮ የተቀበለው ሻዕቢያ ኢትዮጵያና ሶማሌላንድ የባህር በር ስምምነት ሲያደርጉ ከሞቃዲሾ በላይ ድንኳን ጥሎ እየየ ጀመረ። ከአስመራ ካይሮና ሞቃዲሾ እንደ ዘሃዘጊ የሚመላለሱ ዲፕሎማቶች ተበራከቱ። በቱርክ አሸማጋይነት በሞቃዲሾና አዲስ አበባ መካከል የነበረው ውጥረት ሲረግብ ደግሞ ካይሮና አስመራ የኢትዮጵያ ታሪካዊ የባህር በር የሆነውን አሰብ ለመሸጥ እስከ ሪያድ ድረስ ገዢ ፍለጋ ኳተኑ። ዳሩ ደፍሮ የሚገዛ አልተገኘም እንጂ። የመሸጥ ፍላጎቱ ካላቸው ኢትዮጵያ ቢፈልጉ በካሽ ቢፈልጉ እንደ አየር መንገድና ቴሌ ባሉ ኩባንያዎች ድርሻ ካሻቸውን በመሬት ልውውጥ ለመግዛት ጠይቃቸው ነበር። ዳሩ ኢትዮጵያን ለመጉዳት እንጂ ራሳቸውን ለመጥቀም ወደቡን ለገበያ አላቀረቡትምና ለኢትዮጵያ እንሸጥም አሉ። በዚህ ሁሉ ሂደት መካከል ኢትዮጵያ የባህር በር ያጣችበትን ህገወጥ አግባብ ግራ ቀኝ ማየት ጀመረች። አንዳችም ህጋዊ መንገድ ሳያሟላ ሀገር ተከፍሎ መንግስት የፈጠረው ሻዕቢያና ወያኔ ኢትዮጵያ ባህር በር ያጣችበት መንገድ ሲጣራ መደናገጥ ጀመሩ። በዚህ ድንጋጤም ጽምዶ የሚል ስምምነት ፈጥረው በሀገር ውስጥ ያሉ አማጽያንን በትጥቅ ስንቅና ሐሳብ መደገፍ ጀመሩ። የወያኔ ወታደሮችን በኤርትራ ድንበር አሻግረው በመውሰድ በድሮንና ሌሎች ስልጠናዎች ማጠናከር ያዙ። ነፍሱን ለማትረፍ ፕሪቶሪያ ላይ ትጥቅ ፈታለሁ ብሎ የፈረመው ወያኔ ትጥቅ መፍታቱ ቀርቶ አዳዲስ ሰልጣኞችን ማስመረቅ ቀጠለ። ሻዕቢያ መጀመሪያም በሰሜኑ ጦርነት ወቅት ወያኔ በሮኬት ደብድቦ ጋብዞት የተወሰኑ የኢትዮጵያ አካባቢዎችን ይዞ ነበር። አሁንም ጦሩን እያደራጀ በወያኔ መሪነት ወደ ኢትዮጵያ ድንበር ዘልቆ መግባቱን አጠናክሮ ቀጥሏል። ይህንን እውነታ የተረዱ ተንታኞች ታዲያ በኢትዮጵያና ሻዕቢያ መካከል ጦርነት ሊፈነዳ ጫፍ ላይ ደርሷል እያሉ ነው። እርግጥም ጦርነቱ የሚቀር አይመስልም። እቴጌ ጣይቱ እንዳሉት ኢትዮጵያ ጦርነት አትወድም፣ ነገር ግን ከአጋሜ የተጠጋ ቁልቋል ሆናም ስታለቅስ መኖር አትፈልግም። ኢትዮጵያ ባትፈልግ እንኳን ወያኔና ሻዕቢያ በእናታቸው ግብጽ ምለው ተገዝተው ተነስተዋልና ጦርነቱ የሚቀር አይመስልም። ከተጀመረ ግን ድሉ በአጭር ጊዜ የኢትዮጵያ መሆኑ አስቀድሞ የታወቀ ይመስላል። ምክንያቱም ወያኔም ሻዕቢያም ወጣት ጨርሰው በሰባዎቹ ሽማግሌዎች ነውና ጦርነቱን ለማሸነፍ እያለሙ ያሉት። የዚያ ትውልድ የውጊያ ጥበብ ደግሞ ዛሬ አይሰራም። ኢትዮጵያ ጦርነቱን ከእንዲህ ያለው ኋላ ቀር አካሄድ በብዙ ርቀት አሻግረዋለችና ኢሳያስና ደብረጽዮን የሚያውቁት የውጊያ ስልት ቀርቶ የጦር መሳሪያ አሁን ፋይዳው ከቆመጥ የተለየ አይደለም። ጦርነቱ ከተቀሰቀሰ ግን ኢትዮጵያ ከተቻለ እጅግ ከፍተኛ ካልተቻለ ከፍተኛ ድል ታስመሰግባለች። እጅግ ከፍተኛው ድል ሙሉ ኤርትራን ወደ እናት ሀገሯ መመለስና በሺዎች ኪሎ ሜትር የሚቆጠር የባህር በር ማግኘት ነው። ከፍተኛው ድል ደግሞ ደቡብ ምስራቃዊውን ያለአግባብ የተዘረጋ የኤርትራ እግር በመቁረጥ አሰብንና አካባቢውን ማግኘት ነው። ከዚህ ያነሰ ድል ኢትዮጵያ አትጠብቅም። በሻዕቢያ በኩል የሚጠበቀው ድል ኢትዮጵያን የኤርትራ አካል ማድረግ አይደለም። ይህማ ኢትዮጵያና ኤርትራን በእልልታ የሚያስተቃቅፍ ፍላጎት ነበር። ኢትዮጵያን መበታተን ነው የሻዕቢያ ፍላጎት። ይህ ደግሞ የሚሆንበት ዘመን አልፏል። ያኔ በ1980ዎቹ የደርግ መንግስትን ጥለው ሀገር እንደ ቅርጫ ሲከፋፈሉ እንኳ ማሳካት ያልቻሉት ቅዠት ነውና ጦርነት ባይጀመር የኢትዮጵያ መሻት ነው። ከተጀመረ ግን ለኢትዮጵያ የድል ዋዜማ ነው። በመጨረሻም የምስራቅ አፍሪካ ቀጠና በጂኦፖለቲካዊ ውጥረት ባለበት አንደኛው የውጥረቱ አካል ነገ አዲስ አበባ ይገባሉ። ምስራቅ አፍሪካ በተለይም የቀንዱ አካባቢ የቀንድ ባህሪ ተላብሶ ለግጭት አቆብቁቧል። የኢትዮጵያ በግፍ የታጣ የባህር በር ጥያቄ ማንሳት ቀጠናውን በፍጥነት ገደል የሚፏገር በሬ ቀንድ አስመስሎታል። ኢትዮጵያ የባህር በር ጥያቄ ስታነሳ ደንግጦ ከአስመራ ካይሮ የፈረጠጠው ሻዕቢያ ከግብጽ ያለውን ድጋፍ አግኝቶ ነበር። ኢትዮጵያ ልትወረኝ ነው ብሎ በዝግጅት ላይ የነበረው ሻዕቢያ ኢትዮጵያና ሶማሌላንድ የባህር በር ስምምነት ሲፈራረሙ የሞቃዲሾ ጠበቃ በመሆን እየሸለለ መውረግረጉም የሚታወስ ነው። ለ40 ዓመታት መጽናት ያቃተውና በኢትዮጵያ ሰራዊት መስዋዕትነት ሞቃዲሾን እያስተዳደረ ያለው የሶማሊያ መንግስትም ለ35 ዓመታት ያላስተዳደራትን ሶማሌላንድ ግዛቴ ናት ሲል ፎገላ። ለ40 ዓመታት ኤምባሲ እንኳ ከፍታ አለሁልህ ካላለችው ግብጽ ጉያ ተወሽቆ በኢትዮጵያ ላይ ፎከረ። ይሄኔ ሌላኛዋ የአረብ ጠበቃኔ ባይ ቱርክ አሸማጋይ ሆና ብቅ አለች። የቀደመ የኦቶማን ቱርክ ተጽዕኖዋን መመለስ የምትሻው ቱርክ ኢትዮጵያና ሶማሊያን በመሸምገል ወደ አፍሪካ ቀንድ እጇን አስገባች። ባጸፋውም የሶማሊያን ነዳጅ አውጥተሽ እስከ 90 ከመቶ ውሰጅ የሚል ዳረጎት ቀረበላት። ቱርክ
አሁን የሶማሊያን ባህርና የብስ በመቆፈር ተጠምዳለች። ይህንን እድል በእጇ ያስገባችው ቱርክ ግን ሌላ ያልጠበቀችው ፈተና በአፍሪካ ቀንድ አካባቢ በቀለባት። እስራኤል ከመካከለኛው ምስራቅ ድንገት ሶማሌላንድ ላይ ተከሰተች። እስራኤል ወደ ሶማሌላንድ መጥቶ የሀገርነት እውቅና መስጠት አሜሪካና እንግሊዝን እንደሚያስከትል የኢትዮጵያና ሶማሌላንድን የባህር በር ስምምነትም መልሶ ነፍስ እንደሚዘራበት ቱርክ ብልጭ አለላት። በዚህ ወቅት ነው እንግዲህ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ነገ አዲስ አበባ የሚገቡት። ፕሬዝዳንቱ ከኢትዮጵያ አስቀድሞ የተባበሩት አረብ ኤምሬትን ሊጎበኙ ነበር። ነገር ግን የመሪው ጤንነት ታውቋል ተብሎ ጉብኝቱ ተራዘመ። ስለዚህ በቀጥታ ከአንካራ አዲስ አበባ ነገ ይገባሉ። የዲፕሎማሲ አቅሟ ከጊዜ ወደ ጊዜ እየጎለበተ የመጣችው ኢትዮጵያ በዚህ ጉብኝት ምን እንደምታተርፍ ከጉብኝቱ በኋላ የምንዳሰው ይሆናል። ለዛሬ አበቃን።